ትዳር ውስጥ ሴት ልጅ የምትፈልገው? አዳምጣት። ሴት ልጅ በጣም የሚገርመው እንደ ወንድ አይደለችም። በጣም አዳምጣት። አሁን ለምሳሌ ቤት ስትገባ በጣም የሚገርመው እንግዲህ ጀምረዋል። ቆንጆ ዳገት ነው ትዳር፣ ቆንጆ ዳገት ነው፣ ደስ የሚል ዳገት ነው። ቤት ስትገብተህ ሀኒ ስዊቲ እንደዚህ ሆኖ ምናምን ስትል የሆነ እሺ ስንት ብር ያስፈልግሻል ትላለህ። ለምሳሌ ብር ከሆነ ወይንም እቃ ከሆነ የወንድ ማይንድ ነው እኮ የምነግራቸው። ሴቶች በደንብ ስሙኝ። እዚህ ጋር ቶሎ መገላገልን ነው የሚችለው። መስጠት 20 ብር ከጠየቀች 40 ብር ሰጥቶ እሱ አይደለም የምትፈልገው። እሷ እሱን አይደለም። አጠገባ ቁጭ ብለህ እጇን ያዝ አድርገህ ወይ ደገፍ አድርገህ ወይ በቃ። ወንድ ልጅ ደግሞ ማዳመጥ ላይ ደካማ ነው። እነሱ ከምታረግላቸው ነገር በላይ ግን አቅርባት። ከዛ በኋላ እኮ 40 ብር ምሰጣትን 1 ብር ብሰጣት ሻክሰብት ስማት። ይሄ ደግሞ ውጪ ላይ አብዛኛውን ጊዜ ተውተብትቦ ስትረሱ ምናምን ይዞ ወደ ቤት ይገባና ሚስቱንም አያዳምጣት። ኦልሬዲ ደክሞታል። ወይ ከአለቃ ጋር ተጣልተዋል፣ ትራፊክ ቀጥቶታል፣ ወይ ረጅም መንገድ ነድተው መጥተዋል። ከዛ በኋላ ቤት ሲደርስ እነዚህን ዝባዝንኬ ሁሉ ይዞባቸው ይገባል። ኦልሬዲ ስፖይል የሆነ ሰውዬ፣ የተመረዘ ሰውዬ ቤት። በእነዚህ ልጆቹ ደግሞ ውሰጅልኝ እነዚህ ልጆች ወደዛ፣ አሁን ማንንም መስማት አልፈልግም። ታትስ ዮር ኢሹ። አይመለከታቸውም ቤተሰቦች። ቤት ስትደርስ ዋጠው። በተለይ ተናዳችሁ ከሆነ በተለይ ወንዶች ነው እንደዚህ አይነት ችግር ያለብን ማለት ነው። ቤት ከመድረስ በፊት አንድ ፌርማታ ሲቀር ቆም በል፣ አቀዝቅዘህ ግባ።